ሁላችንም የምናውቃት አንዲት አሜሪካ አለች። በሆሊውድ ፊልሞች የምናያት፣ በፎቶ የምንመኛት የዶላርና የነጻነት መገኛ። ነገር ግን ያ ህልም ብቻ ነው። እውነተኛው አሜሪካ ከፊልም ጀርባ ያለችው ጎህ ሳይቀድ በብርድ ተነስተ የምትጋፈጣት፣ በሰከንድ የምትለካ እና ለታጋይ ብቻ የምትታዘዝ የዲጂታል ጫካ ናት። ዛሬ የምናየው ስለ አሜሪካ ውበት ብቻ አይደለም፣ ስለ ኑሮዋ ቆራጭነት፣ ስለ ከተሞቿ ጭካኔና ስለ ስኬቷ ዋጋ ነው። አሜሪካ ስትባል አንዲት ከተማ አይደለችም። እያንዳንዱ ግዛት የራሱ የጦር ሜዳ አለው። ኒውዮርክ የሲሚንቶ ጫካው፣ እዚህ ህይወት በደቂቃ ሳይሆን በሰከንድ ነው የምትቆጥረው። ከተማዋ አትተኛም የሚባለው ሰዎች ስራ ስለሚበዛባቸው እንጂ ስለሚዝናኑ አይደለም። በባቡር ውስጥ የምታየው ግርግርና የቤት ኪራይ ውድነት እስትንፋስን ያሳጥረዋል። ዲሲና ሜሪላንድ የኢትዮጵያውያን መገኛ። እዚህ የፖለቲካና የሥራ ሽኩቻዎች ይበዛሉ። በረድፍ የተደረደሩ ቤቶች ቢኖሩም በውስጣቸው ግን የሩጫ ትግል አለ። ቴክሳስና መካከለኛው አሜሪካ ሰፊ ምድር፣ ትላልቅ ቤቶች፣ ግን የሰው ናፍቆት። ያለ መኪና አንድ እርምጃ መራመድ የማትችልበት፣ ጎረቤትን ሳታይ ወራት የሚቆጠሩበት ጸጥተኛው የአሜሪካ ክፍል ነው። እነዚህ ከተሞች ላይን ያምራሉ፣ ለኪስህ ግን ይጨክናሉ። አሜሪካ ውስጥ ትልቁ ንጉስ ሰዓት ነው። እዚህ ሀገር ህይወት የምትለካው በደቂቃ ነው። ጊዜ ያንተ አይደለም፣ የቢሎችህ እንጂ። የቤት ኪራይ፣ የመኪና ክፍያ፣ የኢንሹራንስ መዓት። አሜሪካ ውስጥ መኖር ማለት እነዚህን የማይጠግቡ ጭራቆች በየወሩ ለመመገብ የሚደረግ የማያቋርጥ ሩጫ ማለት ነው። ሁሉም ነገር የሚንቀሳቀሰው ደግሞ በአንድ ሚስጥራዊ ቁጥር ነው፣ ክሬዲት ስኮር። አሜሪካ ውስጥ ስምህ ቁጥር ነው። ክሬዲትህ ከወረደ ቤት የለህም፣ መኪና የለህም፣ ክብርህም አብሮ የወረደ ያህል ይሰማሃል። ይህ የማይታይ የብድር ሰንሰለት ነው፣ ሰዎችን አትቁም ሩጥ እያለ እንደ ሮቦት የሚያሽከረክራቸው። ታክስ ደግሞ የላብህን ውጤት ሳይቆርጥ እንቅልፍ አይወስደውም። ትልቁ ስብራት ያለው ኪስ ውስጥ ሳይሆን ልብ ውስጥ ነው። ኢትዮጵያ ውስጥ የለመድከው የሰው ፍቅር፣ የጎረቤት ቡናና የሰፈር ግርግር እዚህ ህልም ነው። አሜሪካ ውስጥ ሁሉም በራሱ መኪናና ስልክ ውስጥ ተቆልፎበታል። ሰው መሃል ሆነ ብቻን መሆን ተራ ነገር ነው። ከዚህም በላይ መታመም እዚህ ሀገር ቁማር ነው። ያለ ኢንሹራንስ ሆስፒታል መግባት ማለት ለዓመታት የሰራውን ጥሪት በአንድ ቀን ማጣት ማለት ነው። ይህ መታመም የለብኝም የሚል ፍርሃት ነው ሰዎችን በበረዶና በዝናብ ውስጥ እንዲሰሩ የሚያደርጋቸው። እዚህ ሀገር የዶላር እንጀራ እንዲህ በላብና በናፍቆት የተቦካ ነው። አንድ ጥያቄ ልጠይቃችሁ። ታዲያ አሜሪካ መጥፎ ናት? ሐሳባችሁን ኮሜንት ላይ አስቀምጡ። አሜሪካ ፍትሃዊ ጨካኝ ናት። ከሰራህ ትለወጣለህ። ስርዓቱ አይዋሽም። ማንነትህ ሳይሆን ላብህ ነው የሚመዝነው። አሜሪካን ለማሸነፍ ግን ዶላሩን ብቻ ሳይሆን ብቸኝነቱንና ብርዱን ለመጋፈጥ ቆርጠ መነሳት አለብህ። ይህችን ምድር ማሸነፍ የሚችለው ለምን መጣው የሚለውን ዓላማ ያልረሳ ብቻ ነው። እናንተስ አሜሪካን በምን ትገልጿታላችሁ? ምርጫችሁን ኮሜንት ላይ አስፍሩልኝ። ቪዲዮው እውነታውን እንድትረዱ ካደረጋችሁ ላይክ አድርጉት። ለአሜሪካ ጉጉት ላላቸው ጓደኞቻችሁ ደግሞ ሼር በማድረግ ንቁ እንዲሆኑ አድርጉ። ለተጨማሪ እንዲህ አይነት ሪል ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።